السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. طيب خذ عقيدتك የምትለውን ኪታብ ማለት ነው እያየን እንገኛለን። ዛሬም ከአስረኛው እንቀጥላለን። እንግዲህ ሼህ መሐመድ ኢብን ጀሚል ዘይኑ ረሂመሁላህ ረህመተን ዋሲዐ ቀብራቸውን አላህ ኑር ያደርግላቸውና ያዘጋጇትን ኪታብ ማለት ነው። ጠይብ አስረኛው ጥያቄ ማለት ነው። ማለሽ ትንሽ ድምጤ ጉፋን ስለያዘ ሊረብሻችሁ ይችላል። ማለሽ በጣም ይቅርታ። ጠይብ አስረኛው ጥያቄ ማለት ነው። አይነላህ አላህ ሱብሓነሁ ወተዓላ የት ነው ያለው ይላል ማለት ነው። እንግዲህ በተለይ በዘመናችን ማለት ነው ይሄ ጥያቄ ያው በጣም ብዙዎቹን ተንዲያልጠው የወደቁበት እንዲሁም ደግሞ በቃ እስልምና የወጡበት አጋጣሚ ሁላ ይኖራል ማለት ነው በዘመናችን። እንግዲህ ያው በጣም በዚህ ሁኔታ ላይ በዚህ ጥያቄ በዚህ መልስ ላይ ማለት ነው አብዛኛዎቹ ሹብሃ ፈጥሮባቸው፣ አብዛኛዎቹ ደግሞ አናጸድቅም ብሎ፣ አብዛኛዎቹ ደግሞ በቃ ወገን ይረዛል። ከዚህም ውጭ ማለት ነው ብዙ ስለዚህ ሸህየው ምን አሉ? አይነላህ አላህ የት ነው ያለው አሉ። የት ነው ያለው ተብላችሁ ብትጠየቁ ማለት ነው መልሱ አላህ አሉ ሸህየው ፈውቀል አርሽ ከአርሽ በላይ ነው አሉ። ከአርሽ በላይ ነው አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው። አላ ሰማኢ አይ ከሰማያችን በላይ ከራሳችን በላይ ያለው ሰማዕ በመባል ይታወቃል። ከሰማይ በላይ ከአርሽ በላይ ነው። ከሰባት ሰማይ በላይ ከዛ ውሃ አለ። ከዛ ደግሞ እንትን አለ። ከሰባት ሰማይ በላይ ማለሽ ኩርሲይ አለ። ተኩርሲዩ በላይ ውሃ አለ። ተውሃው በላይ አርሽ አለ ማለት ነው። ስለዚህ ከዛ በላይ ነው እያሉ ነው ሸህየው። ቃለ ተዓላ አላህም ሱብሓነሁ ወተዓላ እንዲህ አለው። ምን አሉ? በሱረቱ ጦሃ ማለት ነው አርረሕማኑ ዐለል አርሽ እስተዋ ብሏል አላህ ሱብሓነሁ ወተዓላ። አርረሕማኑ አዛኙ ጌታችሁ ይላል አላህ ሱብሓነሁ ወተዓላ ዐለል አርሽ እስተዋ በአርሽ ላይ ከፍ ያለ ነው። ከአርሽ በላይ ነው። አይ ማለም እስተዋ ብሎ ማለት እንግዲህ ማለት ነው ሲፈስሩት አላ ወርተፈዐ ከፍ አለ ማለት ነው። ከማ ጃአ ፊል ሐዲስ ከማ ጃአ ፊል ቡኻሪ በቡኻሪ ዘገባ እንደመጣው ማለት ነው ከፍ አለ እንደማለት ነው ይላሉ። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችንም ሰለላሁ ዐለይሂ ወሰለም ምን አሉ? እነላህ አላህ ሱብሓነሁ ወተዓላ ከተበ ኪታበን መጽሐፍን ጻፈ አሉ። ያ ደግሞ የተጻፈው መጽሐፍ ማለት ነው ከተበ ጻፈ ኪታበን መጽሐፍን ጻፈ ፈሁወ እሱ ደግሞ ኢንደሁ እሱ ዘንድ ነው። ያ ማለት ፈውቀል አርሽ ከአርሽ በላይ ነው። ምንም መጋጨት የለውም አባቴ። ቢህንያት ተተቀበልክ ተቀበል፣ ታልተቀበልክ ደግሞ ሰውን አታጥም። አንተ የጠመምከው እያለ ማለት ነው ሰውን አታጥም፣ ሹብሃ አትፍጠር ማለት ነው። ብዙዎቹም ምስኪኖቹም በዚህ ነው የሚያታልሏቸው። ወላሂ የዘመናችን እንትን ማለት ነው አህባሾች አላህ ሱብሓነሁ ወተዓላ ከላይም አይደለም ከታይም የለም ከኋላይም በቃ ከዓለም ውጭም የለም ከዓለም ውስጥም የለም። ይሄ ማለት የለም ማለት ነው የሚያስይዘው ማለት ነው። ስለዚህ በቦታ ይገደብም ይልሃል። እሱ ያለውን በል አንተ ምን ከበደህ ኸላስ። ከዛ በኋላ ማመን ባለበት ማመን ነው ማለት ነው። አርረሕማኑ ዐለል አርሽ እስተዋ እያለ አንተ እስተውላ ብለህ ትቀራለህ። አላህን ፍሩ። ኢተቁላህ ያ ዒባደላህ። እውነት እንዲያው የአላህን ሱብሓነሁ ወተዓላ ዲን ለሱ ብላችሁ ተሆነ መፍራት አለባችሁ። ቁርአኑን በምን ዲን ፈሰራችሁት ነው ከዓለምም ውጭ የለም ከዓለምም ውስጥ የለም ብላችሁ የምትሄዱት ማለት ነው። እና ይሄን ሸር አድርጉላችሁ። ይሄን ቁርአን ወደ 7 ቦታ ነው እንግዲህ በቁርአኑ አርረሕማኑ ዐለል አርሽ እስተዋ ኸለቀ ሰማዋቲ ወልአርዶ ፊ ሲተቲ አያም ሱመ እስተዋ ዐለል አርሽ የሚለው ማለት ነው። በሱረቱ ሐዲድ፣ በሱረቱ ራዕድ፣ በሱረቱ እንዲሁም አዕራፍ አለ ማለት ነው። ላኢላሃ ኢለላህ። ስለዚህ ይሄ ሁላ ማስረጃ እያለ ምንም መደናገር ምንም እነሱ ለሚያመጡ ሹብሃ መፍጠር የለብንም እላለሁኝ። 11ኛው ጥያቄ ሀሊላሁ መዓና አላህ ሱብሓነሁ ወተዓላ ከኛ ጋር ነውን አሉ ሸህየው ማለት ነው። ነዓም ከኛ ጋር ነው አሉ። አላህ መዓና ከኛ ጋር ነው አሉ። በምኑ
በዛቱ ላ ቢሰሚህ በመስማቱ ወሩእየትህ በመመልከቱ ወኢልሚህ በእውቀቱ እኒህ ናቸው እንግዲህ ያስቀመጡት አህለ ሱና ወልጀማ ወይም ሰለፎች ማለት ነው። በዚህ ነው የተረዱት። አላህ ስብሓነ ወተዓላ ከኛ ጋ ነው ብሎ ሲሉ ምንድን ነው አላህ ስብሓነ ወተዓላ ነዓም ከኛ ጋ ነው ነዓም ላኪንነሁ እሱ ማለት ነው ቢሰሚህ በመስማቱ ወሩእየትህ በማየቱ ወኢልሚህ በማወቁ ቃለ አላሁ ተዓላ አላህ ስብሓነ ወተዓላ እንዲህ ያለው ማለት ነው ለሙሳና ለሃሩን እንዲህ ያለው ማለት ነው። በዛው በሱረቱ ጦሃ ላ ተኻፋ እንዲያፈሩ ፊርዓውንን እንዲያፈሩ አላቸው አላህ ስብሓነሁ ወተዓላ ፊርዓውንን እንዲያፈሩ ኢነኒ እኔ እኮ መዓኩማ ከእናንተ ጋ ነኝ። በምን አስማኡ ወአራ በመስማትና እናንተን በመከታተል በይታዬ ነኝ። በይታዬ እንዲሁም በመስማት እና በማየት በእኔ እይታ ስር ናችሁ። ከእናንተ ጋ ነኝ አለ አላህ ሱብሓነሁ ወተዓላ። ኢነኒ መዓኩማ እኔ ከእናንተ ጋ ነኝና እንዲያፈሩ ፊርዓውንን ይህን አምባገነን የሆነ ሰውዬ እንዲያትፈሩት። አስማዑ ወአራ እኔ ሰማለሁኝ የሚላችሁን ወአራ የሚያደርገውንም አያለሁኝ አለ ማለት ነው። ስለዚህ እኔ ከእናንተ ጋር ስለሆንኩኝ አትፍሩ አላቸው ይላል አላሁ ሱብሓነሁ ወተዓላ። የልዑልን ላይ የበላይ ሀያል የሆነው ጌታችን እንግዲህ አስማዑ ወአራ እኔ ሰማለሁኝ አያለሁኝ እከታተላችኋለሁኝ ብሎ አላቸው ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛ ማለት ነው ኢነኩም እናንተ እኮ ተዲኡነ የምትጠሩት አሏቸው እንግዲህ ሰሃቦችን ማለት ነው። እናንተ እኮ የምትጠሩት ሰሚዐን ቀሪባ የሚሰማንና እንዲሁም ለእናንተ ደግሞ ቅርብ የሆነ ነው ብለው አሏቸው ማለት ነው። ወሆ እሱ ደግሞ ማዕኩም ከእናንተ ጋር ነው። አይ ቢኢልሚሂ በእውቀቱ ማሁ ከደምህ ጋር ተቀላቅሎ ከጅማትህ ጋር ከአጥንትህ ጋር አይደለም። አይ ማለትም ቢኢልሚሂ በእውቀቱ ረዋሁ ሙስሊም ዘግበውታል። ሀዲሱን ሙስሊም ዘግበውታል ይሉሃል። 12ኛው ማለት ነው ጥያቄ ማሂ ፋኢደቱ ተውሂድ የተውሂድ ትሩፋቱ የተውሂድ ጥቅሙ ምንድን ነው ይላሉ። የተውሂድ ጥቅሙ የተውሂድ ትሩፋቱ ምንድን ነው ይላሉ ሸህየው። ጠይብ ፋኢደቱ ጥቅሙ ማለት ነው አተውሂድ የተውሂድ ጥቅሙ ሂየሱ አልአምኑ ሰላም መሆን ነው። አዋጅ ማለት ነው ሰላም መሆን ነው። ፊልአኺረቲ በአኺራ ሚነል አዛቢ ከቅጣት በአኺራ ከቅጣት ሰላም የሚሆን ነው። ወልሂዳያቱ መመራት ነው። ወልሂዳያቱ መመራት ነው። ፊዱንያ በዱንያ ደግሞ መመራት ነው። ተውሂድ የተውሂድ ጥቅሙ በዱንያ ተመርቶ አላህ ስብሓነሁ ወተዓላ እመኑ ባለበት ማመን፣ ስሩት ያሉትን መስራት፣ ተከልከሉ ያለው መከልከል። ይህ እንግዲህ መመራት ነው ማለት ነው። አይብ ወተክፊሩ ያሳብሳል ማለት ነው። አዙኑቢ ዙኑብ ወንጀሎችን ደግሞ ያሳብሳል። የተውሂድን አጥብቆ የያዘ ሰው እንግዲህ ሌላውን ወንጀሎችን አላህ ስብሓነሁ ወተዓላ ያብሳል። ተውሂድን ያልያዘ ሰው ግን የፈለገውን ሌላ ወንጀል ያኔ ቢዳፈር ወይም ባይሰራ ማለት ነው ምንም አይጠቅመውም ማለት ነው። ተውሂድ እንግዲህ ወንጀሎችን ያሳብሳል። ለምን ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ብሏል ማለት ነው። ከሽርክ ውጭ ያለውን ከኩፍር ውጭ ያለውን ማለት ነው ከቢድዓው ውጭ ያለውን ማለት ነው ያንን እንግዲህ ለፈለገው አካል ሰውየው ያኔ ቢሰርቅ ቢያጭበረብር ማለት ነው ወይም የአላህን ስብሓነሁ ወተዓላ ህግጋት ቢዳፈሩ ያኔ እነዛን ሽርክ ከሌለበት ተውሂድን አጥብቆ ተያዘ ያ ሁላ እንግዲህ አላህ ስብሓነሁ ወተዓላ ሊምረው ይችላል። ተፈለገ ተህተል መሻአ ነው ማለት ነው። ተህተል መሻአ ነው። ተፈለገ ይቀጠዋል የወንጀሉን ያህል ተፈለገ ደግሞ ሊምረው ይችላል። ቃል አላሁ ተዓላ አላህ ስብሓነሁ ወተዓላ እንግዲህ ይሄ ተውሂድ ማለት ነው በሁለት ሀገር ጥቅም እንዲያለው ሲናገር በቃሉ በሱረቱ አንዓም ማለት ነው አለዚነ አመኑ እነዛ ያመኑት ይላል ወለም የልቢሱ ኢማነሁም እምነታቸውን ያልቀላቀሉ ያላለባበሱ ማለት ነው ቢዙልሚን አይ ቢሽርኪን ማለት ነው በወንጀል እዚህ ጋር የተፈለገ ዙልም የተባለው ሽርክ ነው። ልክ እንትና እንዲያለው ማለት ነው ሉቅማን አለይሂ ሰላም እነ ዙልመ ለዙልሙን አዚም እንዲያለው ማለት ነው። ሽርክ እኮ በጣም የከበደው ወንጀል ነው እንዲያለው ማለት ነው።
ስለዚህ ላይ ቢዙልሚን ያለችው ሽርክ አይ ቢሽርኪን በሽርክ ያልቀላቀሉ ማለት ነው። ኡላኢከ እንደነዚህ ላሉት ለሁሙል አምኑ ለነሱ ሰላም አላቸው። ወሁም እነሱ ደግሞ እንግዲህ ሰላም አላቸው ሲባል ተላይ እንዲያሳልፍ ነው። ፊል አኺራቲ ሚነል አዛቢ ተብለናል ማለት ነው። በአኺራ ሰላም አላቸው ከቅጣት ነፃ የሚወጡ ናቸው። ወሁም እነሱ ደግሞ በሙህተዱን የተመሩ ናቸው ይላል አላህ ሱብሓነሁ ወተዓላ። ቢዙልሚን አይ ቢሽርኪን ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ ነብይ መልእክተኛ ደግሞ ማለት ነው ሐቀል ኢባዲ የባሮች መብት ማለት ነው። አለላህ በአላህ ላይ ያላቸው አላ ዩአዚቡ መን ላ ዩሽሪኩ ቢሂ ሸይአ አሉ ረሱል ሰለላሁ ዐለይሂ ወሰለም። ሐቁላህ የአላህ ስብሓነሁ ሐቁል ኢባዲ የባሮች መብት ማለት ነው። አለላህ በአላህ ላይ ያላቸው ማለሽ ሐቁል ኢባዲ የባሮች መብት አለላህ በአላህ ላይ ያላቸው አላ ዩአዚቡ ላይቀጣቸው ነው። መን ላ ዩሽሪኩ ቢሂ ሸይአ በሱ ላይ ቅንጣትንም ያላጋራን ላይቀጣቸው ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም። በሰማነው የምንጠቀም ያድርገን። እንግዲህ እኔም